ጤና ይስጥልኝ። ለአሁን ያዝናቸው መረጃዎች ወደ እናንተ እናደርሳለን። በቅድሚያም ዋና ዋና ነጥቦችን እናስቀድም። የመንግስት ሰራተኞችን እና ጡረተኞችን እንዲሁም የጤና ባለሙያዎችን ጨምሮ የመንግስት የልማት ድርጅት ሰራተኞችን የሚመለከት 3 መረጃዎች ይዘን ቀርበናል። አብራችሁን ቆዩም። በሀገሪቱ 17% ህዝብን ተጠቃሚ የሚያደርግ አሰራር መንግስት መተግበር መጀመሩን አስታወቀ። የዚህ እድል ተጠቃሚ የሚሆኑት የመንግስት ሰራተኞች፣ ጡረተኞች፣ የመንግስት የልማት ድርጅት ሰራተኞችና የጤና ባለሙያዎችን ጨምሮ ተጠቃሚ ያደርጋልም ተብሏል። ከዚህ አስደሳች መረጃ ጎን ለጎን ለመንግስት ሰራተኞች መንግስት በአስቸኳይ የሚተገበር አዲስ መመሪያ ይፋ አድርጓል። ይህንን መመሪያ አለመተግበር ደሞዝም ሆነ ጡረታ ያስከለክላል ተብሏል። በዝርዝር እንመለከታለን። በቅድሚያም ያለ ሰራተኛ ፍቃድ የሚፈጸም የደሞዝ ቅነሳና የክፍያ መዘግየት በአስተዳደር በደልነት ተፈረጀ። በተለያዩ የሀገሪቱ ክልሎች የሚገኙ የመንግስት ሰራተኞች ወርሃዊ ደሞዝ በወቅቱ እንደማይከፈላቸውና ለተለያዩ የልማት ስራዎች በሚል ያለ ሰራተኞቹ ፍቃድ የደሞዝ ቅነሳ እየተፈጸመባቸው መሆኑን የኢትዮጵያ ሕዝብ እንባ ጠባቂ ተቋም አስታወቀ። ተቋሙ በሲቪል ሰርቪስ መስሪያ ቤቶች ላይ ባካሄደው የቁጥጥር ስራ በሰራተኞች ላይ ከህግ ውጭ የሚፈጸሙ የደሞዝ መቆረጥ፣ የቅጥር፣ የደረጃ እድገትና የዝውውር በደሎች በስፋት እንደሚስተዋሉ ለአሃዱ በላከው መግለጫ አስታውቋል። በቁጥጥር ግኝቱ መሰረት በአንዳንድ ክልሎች፣ ዞኖችና ወረዳዎች ውስጥ የሰራተኞች ወርሃዊ ደሞዝ በወቅቱ የማይከፈል ከመሆኑም በላይ በመቶኛ የሚከፈልበት ሁኔታ መኖሩ ተገልጿል። በተጨማሪም ለልማት ማህበርና ለኤችአይቪ መከላከያ በሚሉ ምክንያቶች ያለ ሰራተኛው ፍቃድና በግዳጅ ከደሞዝ ላይ ክፍያ እንደሚቀነስ ተቋሙ አረጋግጧል። እነዚህ ድርጊቶች የመንግስት ሰራተኞችን መብት የሚጥሱና በኑሯቸው ላይ ጫና የሚፈጥሩ የአስተዳደር በደሎች መሆናቸውም ተመላክቷል። ተቋሙ በበጀት ዓመቱ የመጀመሪያ 6 ወራት በ20 ጉዳዮችና በ46 ተቋማት ላይ ባደረገው ቁጥጥር 100 የሚሆኑ የአሰራር ክፍተቶችን ለይቷል። ከእነዚህም መካከል በአንድ የሥራ መደብ መታወቂያ ቁጥር ከአንድ በላይ ቅጥር መፈጸምና ደንብና መመሪያን ያልተከተሉ የሰራተኛ ዝውውሮች በዋናነት ይጠቀሳሉ። እነዚህ ህገወጥ አሰራሮች በሲቪል ሰርቪሱ መዋቅር ውስጥ የመልካም አስተዳደር ችግሮች እንዲስፋፉ ምክንያት መሆናቸው ተገልጿል። ይህንን ችግር ለመቅረፍ ተቋሙ ከአስፈጻሚ አካላት ጋር በግኝቶቹ ላይ ስምምነት ላይ የደረሰ ሲሆን በህግ የተከለከሉ የደሞዝ ቅነሳዎች እንዲቆሙና ያልተከፈሉ ውዝፍ ክፍያዎች ለሰራተኞች እንዲሰጡ የመፍትሄ ሐሳብ አቅርቧል። በቀጣይም በየደረጃው ያሉ አስተዳደሮች የሰራተኞችን መብት እንዲያከብሩና ህጋዊ የአሰራር ስርዓትን እንዲከተሉ ተቋሙ አሳስቧል። በተያያዘ ዜና የመንግስት ሰራተኞችን የጡረተኞችንና የልማት ድርጅት ሰራተኞችን ተጠቃሚ የሚያደርግ ስርዓት መንግስት ሊዘረጋ መሆኑን አስታወቀ። ከግማሽ ሚሊዮን በላይ የመንግስት የጤና ዘርፍ ባለሙያዎችንና ድጋፍ ሰጪ ሰራተኞችን ተጠቃሚ የሚያደርገው የማህበራዊ ጤና መድህን ስርዓት ከጥር 1 ቀን 2018 ዓ.ም ጀምሮ ተግባራዊ እየተደረገ እንደሆነ የኢትዮጵያ ጤና መድህን አገልግሎት አስታውቋል። የኢትዮጵያ የጤና መድህን አገልግሎት የአባላት አስተዳደርና ሀብት አሰባሰብ መሪ ስራ አስፈጻሚ ጉደታ አበበ እንደገለጹት ስርዓቱ በመደበኛው የኢኮኖሚ ክፍለ ጊዜ ተቀጥረው የሚሰሩ የመንግስት ሰራተኞችን፣ የጡረታ ባለመብቶችንና የልማት ድርጅት ሰራተኞችን ማዕከል ያደረገ ነው። ይህ ስርዓት በአጠቃላይ ከኢትዮጵያ ሕዝብ 17 በመቶ የሚሆነውን የሚሸፍን ሲሆን በመጀመሪያው ምዕራፍ የጤና ዘርፍ ሰራተኞችን ተጠቃሚ ለማድረግ ከመስከረም ወር ጀምሮ የዝግጅት ስራዎች ሲከናወኑ መቆየታቸውን አስረድቷል። እስካሁን ባለው ሂደት ከ50 ሺህ በላይ በጤናው ዘርፍ የተሰማሩ የመንግስት ሰራተኞች መመዝገባቸውንና ይህም በቤተሰብ ደረጃ ሲታይ ከ120 ሺህ በላይ ዜጎችን ተጠቃሚ እንደሚያደርግ ተጠቁሟል። የምዝገባ አገልግሎቱን ለመስጠት የሚያስችሉ ቅድመ ሁኔታዎች ውጤታማ በሆነ መልኩ በመከናወናቸው ከጥር 1 ቀን 2018 ዓ.ም ጀምሮ አገልግሎቱ በመላ ሀገሪቱ ተግባራዊ መሆን መጀመሩን መሪ ስራ አስፈጻሚው ገልጸዋል። ስርዓቱ በቀጣይ ሁሉንም የሲቪል ሰርቪስ ሰራተኞችን ባካተተ መልኩ ተደራሽ እንደሚሆንም አመላክተዋል። ከዚሁ ጋር ተያይዞ ሁሉም የመንግስት ሰራተኞች የፋይዳ መታወቂያ ማውጣት ግዴታ እንደሆነ መንግስት አስታውቋል። ናሽናል አይዲ ወይም ፋይዳ መታወቂያ ያላወጣ የመንግስት ሰራተኛ ደሞዝ ላይከፈለው ይችላልም ተብሏል። አሁን ላይ የሁሉም ዩኒቨርሲቲዎች የአካዳሚክና የአስተዳደር ሰራተኞች የፋይዳ መታወቂያ ማውጣት እንዳለባቸው ዩኒቨርሲቲዎች ከትምህርት ሚኒስቴር ጋር ስምምነት ተፈራርመዋል። የፋይዳ መታወቂያ ያላወጣ የዩኒቨርሲቲ ሰራተኛ ደሞዝ እንደማይከፈለው አቅጣጫ መቀመጡንም ሰምተናል።